ዝም ተባባሉ። ደቂቃዎች መብረር ጀመሩ። ከአንድ ሰዓት ያህልም በኋላ በራፉ ተከፍቶ ልጅቱ ብቅ አለች። ወዲያውንም እነ ዎከርን ስላየቻቸው ወደ ውስጥ ፈጥና ገባች። ነገር ግን ብዙም ሳትቆይ ሐሳቧን ለውጣ ነበርና ተመልሳ ወጣች። የተጎነጎነውን ጸጉሯን አሁን ለቃው ነበረ። ከበፊቱም ይልቅ ውበቷ ጨምሯል። በእጆቿም ጥቂት መጽሐፍት ይዛለች። እንደ ተኮሳተረችም በአጠገባቸው ልታልፍ ስትል ዎከር ቀስ ብሎ እጇን ነካ አደረገው። ዞር ብላ በአነስተኛ አረንጓዴ አይኖቿ አየት አደረገችው። የዚያን ጊዜው አመለካከቷ ብቻውን ሰፊ መልእክት የሚያስተላልፍ ነበረ። ያሳለፈችው መራራ ኑሮ በእነኛ አይኖቿ ውስጥ ተመዝግቦ የሚነበብ ይመስላል። ከዚያም ሌላ ደግሞ የዎከር ፍላጎት ምን እንደሆነ ማወቋንና እርሱም እሺ እንደማትለው አፍ አውጥታ ብትነግረው እንኳን ተስፋ የማይቆርጥ ችኮ ሰው መሆኑን መረዳቷን ከዚያ ከአስተያየቷ ለመገንዘብ ይቻል ነበረ። ጥላቸው ከመሄዷ በፊት ዎከር እየተቻኮለ እባክሽ ፍቃድሽውንና ምግብ እንኳን ልጋብዝሽ ሲል ለመናት። ፖተርሰን እስከሚተረጉምላት ድረስ ጊዜም የሚወስድ መስሎት በእጆቹ የመመገብ ምልክት አሳያት። የተናገራት አይኖቿን በርህራሄ እያየ ነበረ። ሊጎዳት ወይንም ሊያባልጋት አለመፈለጉንም በአስተያየቱ ሊያረጋግጥላት ሞከረም። ዎከር የፈለገው ለጥቂት ደቂቃዎች ከፊት ለፊቱ ተቀምጣ ሊያያት ብቻ ነበረ። ለሁለተኛ ጊዜ ደፍሮ እንኳን እጇን እንደማይነካው በሆዱ ወስኗል። እሺ በኛ አላት እንደ ሕፃን ልጅ አይኖቹን እያቁለጨለጨ። አልችልም አለችው አይኖቿን ሰበር ሳታደርግ። ዎከር በመቀየም ምትክ ፈገግ አለና እባክሽን የኔ ወይዘሪት ሁለተኛ አላስቸግርሽም፣ ለዛሬ ብቻ ግብዣዬን ተቀበይኝ አላት። አሁንም በአይኖቹ ጭምር እየተለማመጠ አልችልም አልኩ አልችልም አለች ለስለስ ባለ አነጋገር። ለምን አለ ዎከር ተስፋ ባለ መቁረጥ። ለምን አለች አሁንም ረጋ ብላ። ለመጋበዝ ስለማልፈልግ ብቻ ነው አለች በፈረንሳይኛ። ዎከር ያለችው ስላልገባው ወደ ፖተርሰን ዞር አለ። ፖተርሰንም ለመጋበዝ ስለማልፈልግ ነው ትላለች አለው። የዎከር ፊት ቀጭም እንደማለት አለና ግን ለምን? እዩ እኔና ፖተርሰን ጨዋ ሰዎች ነን። እኔ የፈለኩት ምግብ እንድጋብዝሽ ብቻ ነው። 5 ደቂቃ እባክሽ አላት። ሊያለቅስ እንደተቃረበ ሰው የአይን ቆቦቹን ገርበብ አድርጎ ዝም ብላ ስታየው ቆየችና ራሷን አወዛወዘች። ማንም ሰው ጋብዞኝ አያውቅም። ከአንድም አሜሪካ የሆነ ጀርመናዊ ጋር ሆቴል ቤት ሄጄ አላውቅም አለችው። እንደዚህ ተናግራው ብትሄድ ኖሮ የዎከር አይኖች ያቀረሩትን እንባ በዘረገፉትም ነበረ። ነገር ግን አሁንም ቆማ ታየው ስለነበረ እንባውን እንደምንም እየታገለ ሰሜን አፍሪካ፣ ጣሊያን፣ አሁን ደግሞ ፈረንሳይ፣ ቀን ጦርነት፣ ማታ ጦርነት እያለ ሲንገላቱ መኖራቸውን በውጊያ ምልክቶች ካሳያት በኋላ እባክሽ ቡና ብቻ ልግዛልሽ 5 ደቂቃ እሺ አላት። ያን ጊዜም በርህራሄ አመለካከት አየችው። ዎከር እሺ የምትለው መስሎት ፊቱ ፈካ እንደማለት አለ። ልጅቱ ግን አሁንም ራሷን አወዛወዘችና ስለማልችል አዝናለሁ ብላ ጥላው ፈጠን ፈጠን እያለች ተራምዳ ሄደች። አሁን ግን ዎከር አልተከተላትም። ቢከተላትም ዋጋ እንደማይኖረው ያውቃል። ያገኘው አንድ ተስፋ ጭላንጭል ብቻ ነበረ። ባነጋገረችው ወቅት ወደ ጣቶቿ አየት አድርጎ
ቀለበት አለማድረጓን ልብ ብሏል። አላገባችም ነበር ማለት ነው። ደግሞ በዚህ በይበልጥ የሚመሰክረው ለጋፊቷ ነበረ። በዚህ ለመጽናናት በቅቷል። ስለዚህ አሁንም ግድግዳውን እንደተደገፈ እስክትመለስ ሊጠብቃት ፈለገ። እንሂድ እንጂ ዎከር፣ ከእንግዲህ ምን ታደርጋለህ? ቁርጥ ያለ መልስ ሰጥታ ነው ሄደችው አለና ፖተርሰን መራመድ ጀመረ። የተናገረችውን ሰምቻለሁ፣ ግን ሐሳቧን ልትቀይር ትችላለች አለ ዎከር ተስፋ ባለ መቁረጥ። ፖተርሰን ቆም አለና አሁን ሐሳቧን ልትቀይር ትችል ይሆናል። እንደ ቅድሙም በሰላም አታናግረን ይሆናል። እንጋብዝሽ ስንል ብዙ ጊዜ ለመነናት እምቢ ብላለች። ከእንግዲህ ወዲያ ብናስቸግራት ምናልባትም አባቷንና ጎረምሶች ወንድሞቿን ጠርታ እርሳችንን ልታስረግፈው ትችላለች። ባለውለታ አድርገው የሚቆጥሩ የፈረንሳይ ቆነጃጅት እያሉ በአንዲት ሴት የተነሳ የምንደበደብበት ምክንያት አይታየኝም አለው አምርሮ። ዎከር ከቆመበት ነቅነቅ ሳይል ፖተርሰን ከተዋወቅንበት ጊዜ ጀምሮ ለሴት በቀላሉ የማልንበረከክ ሰው መሆኔን ታውቃለህ። ይህች ልጅ ግን ልዩ ሆነችብኝ። እንደዚህ ልጅ ያለች አንድም ሴት አይቼ አላውቅም ሲል ከልቡ ተናገረ። እሺ እንዳልከው ልዩ ፍጥረት ናት ልበልልህ። ሆኖም ያለ ፍላጎቷ አስገድደ ምን ልታደርግ ነው ዎከር? ከእድሜ በላይ አመዛዛኝ ሰው ትመስለኝ ነበር፣ ግን ዛሬ ምን እንደነካ አላውቅም። እኔ ግን ልሄድ መሆኑን እንድታውቀው አለና ፖተርሰን ጥሎት ሊሄድ ሲል ዎከር ሐሳቡን ቀየረና ተከተለው። በየሄዱበትና በየደረሱበት ሁሉ ለዎከር የምትታየው ያቺ ልጅ ብቻ ናት። ከፊቱ ድቅን ትልበታለች። ከአረንጓዴ አይኖቿ ውስጥ ያነበበው የሐዘን አመለካከቷ ልቡን አስጨንቆታል። ያለባበሷን መጎሳቆል ሆዱን በልቶታል። እሺ የማለቷ ነገር አጠራጣሪ ሆነበት እንጂ ያቺን ልጅ ለማስደሰት የተጠየቀውን መስዋዕትነት ለመክፈል ፈቃደኛ ነበረ። ራት ከበሉ በኋላም ፖተርሰን ከሶስት ልጃገረዶች ጋር መዳራት ላይ እንዳለ ዎከር ጣለውና ተሾልኮ ወጣ። ከዚያም በዱር አርኮል ጎዳና አድርጎ በሴን ወንዝ ላይ ወደ ተሰራው ድልድይ አመራ። ድልድዩንም ተሻግሮ ወደ ሞንትቤል አውራ ጎዳና ታጠፈ። ብዙ ከተጓዘ በኋላ ከግራንድ ዲግሪ መንገድ ደረሰ። ወደ ልጅቱም ቤት አቅጣጫ አሳብሮ ሄደ። ከበራፍም ቆመና ጥቂት ሲያስብ ቆየ። ከዚያም ከፊት ለፊቱ ወደ ነበረው ቡና ቤት ገባና ከልጅቱ በር ትይዩ የነበረ ወንበር መርጦ ተቀምጦ ቡና አዘዘ። ያንንም መራራ ቡና መጠጣት ጀመረ። አይኖቹ ግን በዚያች ልጅ ቤት በር ላይ እንደተሰኩ ነበረ። በሩም ከአሁን ተከፍቶ ልጅቱ ትወጣለች ብሎ ሲጠብቅ ቆየ። በራፉ ግን አንዴም አልተከፈተም። ዎከርም ከተቀመጠበት አልተንቀሳቀሰም። በመጨረሻ ላይ ልጅቱ ቀን ከሄደችበት አቅጣጫ ስትመለስ አየ። በእጇም መጽሐፍ እንደያዘች ነበረች። ደረጃዎቹን ወጥታ ከበራፍ እንደደረሰች የሳንቲም መያዣውን ቦርሳ ከፍታ ቁልፍ ትፈልግ ጀመረ። በዚያን ጊዜም ዎከር ጥቂት ሳንቲሞች አውጥቶ ከጠረጴዛው ላይ ካኖረ በኋላ እየተቻኮለ ወጣ። ሮጠናም መንገዱን አቋረጠ። ልጅቱም የሩጫ ኮቴ በመስማቷ ተደናግጣ ዞር አለች። ከዎከርም ጋር አይን ላይን ተጋጩ። ወደ ኋላዋ ለማፈግፈግ እንደመከጀል ብላ ነበረም። ሆኖም መፍራት እንደማይኖርባት ደግሞ ወዲያውኑ ተሰማትና ባለችበት በልበ ሙሉነት ቆመች። ዛሬ ነፃ በወጣችው ፓሪስ ሳይሆን በጀርመን ይዞታ ስር በነበረችበትም ወቅት ቢሆን ያቺ ልጅ የፍርሃት መንፈስ አሳይታ አታውቅም። እናም አሁንም ዎከርን ባየችው ጊዜ አመለካከቷ የመደንገጥ ሳይሆን የመሰልቸት ነበረ። ለዎከር አድራጎቱ ሁሉ የሕፃን መስሎ ተሰማው። ልጅቱንም በማስቸገሩ ተጸጸተ። ሆኖም
አንድ ጊዜ አድርጎታልና ከእንግዲህ ወደ ኋላ መመለስ አልቻለም። ድፍረትም በመጨመር ወይዘሪት እንደምን አምሽተሻል ሲል ሰላምታ ሰጣት። እናት ሕፃን ልጇ ሲባልግ ስታየው ራሷን በማወዛወዝ እንደምትገጽጸው ሁሉ ያቺም ልጅ በትዝብት ራሷን አወዛወዘችና ፑርኳሹ መፐርሴቬ አለችው። ዎከር ምን ማለቷ እንደሆነ አያውቅም። ዝም ብሎ ብቻ ያያታል። አስተርጓሚም ፖተርሰን ከጎኑ አልነበረለትም። የተናገረችው እንዳልገባው ተረዳችና እርሷም በመጠኑም ቢሆን በምታውቀው እንግሊዘኛ ለምንድነው እንደዚህ የምታደርገው? ለምን ትከታተለኛለህ? ስትል ጠየቀችው። ላነጋግርሽ በመፈለጌ ብቻ ነው አለ ዎከር ድምፁን ለስለስ አድርጎ። ከእጅጌ ጉርድ ሰማያዊ ቀሚሷ ውስጥ የወጡትን ክንዶቿን ሊነካቸውም ፈለገ። ሹራብ ስላልደረበች እንደሚበርዳት ያውቃል። ክንዶቿን በእጆቹ ባሻቸውና ባሞቃቸው ደስታው ነበረ። ወደ መንገዱ ግራና ቀኝ በእጆቿ እያመለከተች በፓሪስ ውስጥ ብዙ ልጃገረዶች አሉ። ከአሜሪካኖች ከጀርመኖች ጋር ለመዳራት የሚፈልጉ ሞልተዋል አለችው። አንቺስ ከፈረንሳይ ጋር ካልሆነ በስተቀር አትነጋገሪም ማለት ነው አላት ዎከር እየተከዘ። እርሷ ግን ፈገግ አለችና ፈረንሳዊ፣ ጀርመን፣ አሜሪካን ሁሉም ያው ናቸው። ማንንም ለማነጋገር አልፈልግም አለችው። እንግዳ ባይሆን ኖሮ በጀርመኖች ይዞታ ወቅት ፈረንሳዮች በፈረንሳዮች ላይ የፈጸሙትን የክህደት ሥራ ሁሉ በገለጸችለት በወደደችም ነበረ። ሌላ የምለምንሽ ምንም ነገር አይኖርም። ሁለተኛም ካላነጋግርሽኝ ብዬ አላስቸግርሽም። ለእኔ መጽናኛ እንዲሆን አንድ ነገር ብቻ እንድትነግሪኝ ማጸንሻለሁ። የእኔ ስም ሳም ዎከር ነው። የአንቺን ስም ደግሞ እባክሽ ንገሪኝ አላት ዎከር አይኖቿን እያየ። ዝም ብላ ለረጅም ጊዜ ስታስብ ቆየች። ስሟን መናገር አልፈለገችም። ሆኖም ዎከር ዳግመኛ እንደማያስቸግራት ቃል ገብቶላታል። በተጨማሪም ከፓሪስ በቅርብ ቀናት ውስጥ ሊሄድ ይችላል። ስለዚህ ስሟን ብቻ በመንገር የምትገላገል ከሆነ ብነግረውስ ቀላል ነው ስትል ትከሻዋን ሰበቃ አደረገችና ሶንላንጅ በትራንድ አለችው። ዎከር እንድትጨብጠው እጁን ዘረጋ። የእርሷ እጅ ግን አልተነቃነቀም። ሂዳ ስሜን ነግሬያለሁ፣ ከእንግዲህ ምን ቀረ አለችው። በቀላል የተገላገለችው መስሏት አንድ ቡና ብቻ ልጋብዝሽ እባክሽ ወይዘሪት፣ እሺ በይኝ። ከዚያ በኋላ እግሬ ወደዚህ አካባቢ አይደርስም አላት ዎከር ሲቃ እየተናነቀው። በእርሱ ግምት የምትናደድና የምትሰድበው ነበረ የመሰለው። እርሷ ግን ለግብዣው በማወላወል አንገቷን እያወዛወዘችና ለመጀመሪያ ጊዜ አቀርቅራ ቆየች። ቀና ብላ በግራ እጇ ይዛው ወደ ነበረው መጽሐፍ እያመለከተችው ጄላዊ ትሬፋቲግ አለችው ወደ ፈረንሳይኛዋ ተመልሳ። በእርግጥም ስለ መድከሟ ከፊቷ ላይ ይነበብ ነበረ። ከትምህርት ቤት እያመሸሽ ነው የምትመጪው ማለት ነው ሲል ዎከር ቶሎ አለና ጠየቃት። አይደለም፣ ማታ ማታ ከቤቱ ድረስ እየሄድኩ የማስተምረው ልጅ አለ አለችው። እና ቡናውን ተጋበዥልኝ አለ ዎከር አይኑ ከርተት እያለ። ደክሞኛል እያልኩ እባክሽን ወይዘሪት 5 ደቂቃ ብቻ። አኮርድ እሺ፣ ግን 5 ደቂቃ ብቻ አለች። ዎከር ለጥቂት ጊዜ ያህል ልቡ ጉሮሮ ውስጥ የተሻጠች መሰለው። ከደስታውም የተነሳ ሰማይና ምድሩ ዞረበት። ልጅቱ የያዘችው መጽሐፍ እንዴት እንደተቀበላትና እጇንም ይዞ መንገዱን እንዴት እንዳሻገራት አያውቅም። ከቡናው ቤት ገብተው
ወንበር ይዘው እንደተቀመጡ ባለቤቱ ወደ እነርሱ መጣና ሰላምታ ሰጣቸው። ልጅቱንም ያውቃት ነበርና እንደምን አመሸሽ ወይዘሪት ሶላንጅ ሲል ስሟን በመጥራት አነጋገራት።